ስለ ፎንታኔላ እንደምንወያይነን በልደት ሁለት አስፈላጊ ፎንታኔላ አሉ። ፊተኛ ፎንታኔላ እና ኋለኛ ፎንታኔላ። እነዚህ በማይተላለፉ አጥንቶች መካከል ያሉ ለስላሳ ቦታዎች ናቸው። በተለምዶ ፊተኛ ፎንታኔላ በልደት 3 በ3 ሴንቲሜትር ይሆናል። በቀስታ ይዝጋል እና በ1 እና 2 ዓመት መካከል ይዝጋል። ከአንዳንድ ሁኔታዎች በተመሳሳይ ሁኔታ ከመደበኛው መጠን በላይ ሊሆን ይችላል እና ዝግመቱ ሊዘጋ ይችላል፣ እንደ ታይሮይድ ችግሮች እና በአንጎል ውስጥ የውሃ መጠን ከፍ ብሎ ሲሆን እና የአንጎል ውስጥ ግፊት ሲጨምር እንደ ሂድሮሴፋለስ ዝግመቱ ሊዘጋ ይችላል። በዕለታዊ ሥራ ፎንታኔላዎች የልጅ የውሃ ሁኔታ እና የአንጎል በሽታ ምልክቶችን ለመገምገም ይጠቀማሉ። ሲታጠፍ ሲሆን ማረጋገጥ ሲፈልግ፣ ማንኛውንም እንቅስቃሴ ማረጋገጥ ሲፈልግ የአንጎል ውስጥ ግፊት ከፍ እንደሆነ ያመለክታል። የአንጎል በሽታ ምልክት ሊሆን ይችላል እና የኋላ ፎንታኔላ ከ6 ሳምንት በላይ ሲቀጥል የተለመደ አይደለም። የዳውን ሲንድሮም ምልክት ሊሆን ይችላል።